حمزة أمه وعباس كذا عمته صفية ذات اهتزاء حمزة أمه እሺ የነብያችን አጎት እኮ አለይሂ ሰላቱ ወሰላም ሐምዛ ናቸው ነው የሚለው። وعباس كذا ወዐባሱን ዐባስም እኮ እንደዚሁ የነብያችን አጎት ናቸው ነው የሚለው። የነብያችን አጎቶች የስነ ዐሸር 12 ናቸው። ነገር ግን ከአስራ ሁለቶቹ የታወቁትና የሰለሙት ሐምዛና ዐባስ ስለሆኑ እነሱን የቆጠረለ። አመቱሁ አክስታቸው ደግሞ ሶፊያ አመቱ አክስታቸው ናቸው፣ የአባታቸው እህት ማለት ነው። የሰለመችው እሷ ስለሆነች ነው ይላል። ሶስት ናቸው። ሁለቱ በትክክል ሰልመዋል። ያው ሶስቶቹ ላይ ሶስተኛው ላይ ኺላፍ አለ። ሶፊያ ማና ደማኛ አቲካ አርዋና ሶፊያን ይቆጥራቸዋል። አቲካን የተዋታል አንድ ቦታ ላይ ኺላፍ አለበትና ነው። ዞሮ ዞሮ ሶስቶች ሰልመዋል የሚለው ሶፊያ፣ አርዋ፣ አቲካ ذاقه كذا የመጠጋት ባለቤት የሆነች ነው የሚለው። وقبل هجرة النبي الإسراء من مكة ليلا لقدس يذرى اللهم صل على محمد. وقبل هجرة النبي وقبل هجرة النبي نبيك عليه الصلاة والسلام هجرة كم هداتشو بفيت كمكة ودي مدينة كم هداتشو بفيت الإسراء إسراء أكو من مكة إسراء أكو يستبطال من مكة كمكة ليلا أبي الليل بليل لقدس يذرى لقدس تريت وريالو كبيت إلى البيت المقدس وشوت ودي ترى بيت مالنو مانو وهو المسجد الأقصى مسجد الأقصى نونا يودرا يتاوقال. وقبل هجرة النبي نبياتين هجرة كما هداتشو بفيت إسراء كمكة ودي بيت المقدس مهداتشو يودرا يتاوقال نو. إسراء أبو مالت يليل قوزونو إسراء يلو سرى الذي سرى ملو بليل هدو مانو مسرى إلى دو عربو عندي نقر بس بلليت منامته بمن إيه ليل قوزو من دينو إلى اللو. سلازي سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى ለምሳሌ ምን ሁላ ይሄንን ነው። ነብያችን አለይሂ ሰላቱ ወሰላም የሂጅራ ከመሄዳቸው በፊት ኢስራ ሰብቶላቸዋል ነው። ኢስራኡ መቼ ነው የተከሰተው? በአሁን ወራት ነው፣ በረጀብ ላይ ነው። ረጀብ 27 ላይ እንግዲህ የዛን አመት ያ አመት ነብያችን አለይሂ ሰላቱ ወሰላም ብዙ ፈተና ያጋጠመባቸው አመት ነው። ይሄ ሌሊተል ኢስራኡ ማለት ነው። ሚስታቸውም ኸዲጃ የሞተችበት አመት፣ አጎታቸው አቡ ጣሊብ የሞተበት አይዞ ሲላቸው የነበረ፣ ቁረይሾች ሒሷር ከበዋቸው ነብያችንን በጣም ፈተና ላይ ሲወጥኗቸው ሲግሯቸው የነበረበት፣ ጧኢፎይ እግራቸው እስከሚደማ በድንጋይ አባረው የመቱባቸው ወራት ይሄ ነው። እንግዲህ ይሄ ከፈተና እንትን ካለ በኋላ አላህ Subhanahu Wa Ta'ala ነብያችን ጋር ሰው ጫና ሲበዛበት ትንሽ ወጣ ብሎ ተዝናንቶ እኮ ይመጣል። ጫና ሲበዛበት ስራ ወጣ ብሎ ይመጣል። ነብያችን አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala እንግዲህ በኢስራ ብሎ ወደ ሚዕራጅ ወደ ሰማይ አዘለቃቸው። ያን ፈተና እንግዲህ ምናል ሊረሱት እኮ ነው። ፈረጃ መጣ ኢነማ አል ዑስሪ ዩስራ ነው። ከዚህ በዚች ላይ እንግዲህ ወደ ሊመጣለ ነው። ምን እንደተሰራ ይሄ ኢስራኡ ሀዳ ምንድነው? በቡራቅ ነው ሄዱት ይላል። ኢስራኡ ሰይድ ጅብሪል ለሚካኤል መጡና በቡራቅ ነው። ሚን ቤቲ ኡሚ ሃኒ ረዲየላሁ ዐንሃ የሰይድ አሊ እህት ናት። አክስታቸው እንትን ያጎታቸው ልጅ ከኡሙ ሃኒ ቤት ነው ነብያችን አለይሂ ሰላቱ ወሰላም ይዘዋቸው ሄዱት ይላል። ማዛ ምን አለ ቡራቅም ይባላል። እንደው የضع حافره منتهى طرفه ሸሃናውን አይኑ አረፈበት ላይ የሚያስቀምጥ ማለት ነው። ክንፍም አለ ይላል። አንድ ጊዜ ነው የሚያር ፈጣን ነው እና በሱ ይዘዋቸው ሸቅ ካደረጉና ካጸዳዱ በኋላ ይዘዋቸው ሄዱ ነብያችን አለይሂ ሰላቱ ወሰላም ነው የሚለው። ከዛ ቤተል መቅዲስ ላይ ሲደርሱ ቤተል መቅዲስ ሰይድ ጅብሪል አለይሂ ሰላም ቡራቁን እዛ ቆጥኛ ለዛ ቆጥኛው ላይ ሰራ አደረገ። ይሄ ቡራቅ ነብያችን አለይሂ ሰላቱ ወሰላም የሳቸውን ኸበር ከሰማ ጀምሮ ምግብ አይበላም ነበር ይላሉ። ሚያጅና አخوት በጀነት ሀገር የኖረ ነው ወደ 1000 ዓመት በላይ እና ብዙ እንትኖች ቡራቁ የነበሩ ከዛ መካከል ላይ እሱ መርጦ መላእክቶቹም እንዲነስ ብሎ ሲወት እንደው መሐመድ እንደው መጣ መባል እሱን የሱን ኸበር ነው ከሰማሁ ጀምሮ እስካሁን ምግብ በልቼ አላውቅም ማለት ናፍቆቱ አመጡታ ወደ ነብያችን አለይሂ ሰላቱ ወሰላም ነው የሚለው ቡራቅ ወደ ቤተል መቅዲስ ሄደው እንግዲህ ከዛ ወደ ሰማይ ሊወጡ ነበር። وبعد إسراء أروج للسماء حتى رأى النبي ربا كلما وبعد الإسراء كإسراء وهلا أروج للسماء
ዑሩጁ ሊሰማአ ኢለ ሰማ ወደ ሰማይ ማድረግ እኮ ለነቢያችን ተረጋግጦላቸዋል ነው የሚለው። ወደ ሰማይ ወጥተዋል ማለት ነው። ወደ ሰማይ መውጣት ተገኝቶላቸዋል ነው። እንግዲህ ነቢያችን ዓለይሂ ሰላቱ ወሰላም ኢስራ ሚዕራጅም ሲሄዱ ቢልየቀዘቲ ወቢልጀሰዲ ወሩህ ነው። ነቅተውም ነው ጀሰዳቸውም ሩሃቸውን የዘለቀው ነው። ሩሃቸው ነው ምን የሚል አለ አይደለም። በትክክል ወደ ሰማይ የወጡት ጀሰዳቸው ወጥቷል። ነቅተውም ነው በመናም አይደለም። ሐታ ረአ ነብዩ እስከሚያው ድረስ ረበን አይረበሁ ጌታቸውን እስከሚያው ከለሉ ያናገራቸው ሲሆን ነው ዘለቁ። ነቢያችን ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ጋር ተገናኙ ነው የሚለው። ሰባቱን ሰማይ እንግዲህ በሱለም ነው የወጡት። ከኢስራኡ ከቤተል መቅዲስ በኋላ ወደ ሰማይ ሲዘልቁ በሱለም ነው። ቡራቅ እንግዲህ አበቃለት የሱ ጉዳይ መሬት ላይ ነው። በሱለም ዘለቁ። በሊፍት እንበለው አዘለቃቸው። እንግዲህ ሰባት ቀላጥን ባለው መሰላል ይላሉ ዱር አባባል። ሰባት ቀላጥን ባለው አንዱን ሲረገጡት እንግዲህ መጀመሪያው ሰማይ ይዟቸው ይዘልቃሉ። አንድ ቁጥር ሲነኩ ማለት ነው። ሁለተኛው ሲነኩ ጅብሪል ይዟቸው የሚዘጉ እነ ጅብሪል ናቸው እያሉ እንግዲህ በመጀመሪያው ሰማይ ላይ አባታችን አደምን አገኙ፣ አስከፈቱ፣ አብሽር ተባሉ። ሁለተኛው ሰማይ ላይ ነብዩላህ ዒሳንና ያህያን አገኙ፣ አብሽር ግባ ተባሉ። ጅብሪል ናቸው የቆፈቆፉ የሚያስከፍቱት በሩን። ነብዩን ይዘው መምጣታቸውን አንቢያው ሁሉ ነብያችን መላእክቱ ሁሉ ነብዩ አለይሂ ሰላቱ ወሰላም ወደ ሰማይ ይመጣሉ ማለትን ያውቃል፣ ግን መቼ ነው ማለትን አያውቀው ነበርና ጅብሪል የቆፈቆፉ ሲያስከፍቱ አንተ ማን ነህ? እኔ ጅብሪል። አብሮ ያለው ማን ነው? መሐመድ። ተፈቀደለት እንዴ ይላሉ። አዎ መርሐበን እያሉ ለምን ነገር አለ ይዛቸው ዘለቁ። ሁለተኛው ሰማይ ላይ ሁለት ነብይ ያለበት ዒሳና ያህያ ናቸው። ሌሎቹ ላይ ስድስቱ ሰማይ ላይ አንድ ብቻ ነው። ሶስተኛው ላይ ዩሱፍ ናቸው። አራተኛው ላይ ነብዩላህ ኢድሪስ ናቸው። አምስተኛው ላይ ነብዩላህ ሃሩን ናቸው። ስድስተኛው ላይ ነብዩላህ ሙሳ፣ ሰባተኛው ላይ ነብዩላህ ኢብራሂም አለይሂሙ ሰላቱ ወሰላም እነዚህ ናቸው ይላል። ሁለተኛው ሰማይ ላይ ነቢ ዒሳና ያህያ ናቸው። ሁለት የሆነበት ሕክማ አለው። ነቢ ዒሳ አለይሂ ሰላም አሉ አልሞቱም። ወደ ላይ አላህ አዝልቋቸዋል ማለት ነው። አልሞቱም። አኺረት ዘመን ላይ መጨረሻ ላይ ይወርዳሉ። ወደ መሬት ወርደው በነቢያችን ሸሪዓ አለይሂ ሰላቱ ወሰላም ይገዛሉ። ስለዚህ የዛኔ ሰማኡ ሳኒያ ሁለተኛው ሰማይ ክፍት እንዳይሆን ነው ያህያ ተቀመጡበት። ለዚህ ነው ይላሉ። ቤተል መቅዲስ ላይ አንቢያኡ ሁሉ ተቀጽሶላቸው ሁሉንም ነቢያችን አለይሂ ሰላቱ ወሰላም ሶላ ቢህም አሰጅደዋቸዋል። ቤተል መቅዲስ ላይ ነው የሚለው። ይህን ግን ነቢያችን ማሰግዳቸው የዱሉ አላ አነሁ ኢማሙል አንቢያ የአንቢያኡ ሁሉ ዋና ናቸው ማለትንም ይጠቁማል ነው። እሳቸው ማሰገዳቸው ነብዩ አለይሂ ሰላቱ ወሰላም የእሳቸው ሸሪዓ ከዚህ በኋላ ምንን ቢሆን መሻር የሌለው መሆኑንም በዚሁ ይጠቁማል ነው። ከዛ እንግዲህ ነብይ ሙሳንም ሁሉንም ነብዮቹን እንግዲህ አሁን ያልኳቸውን በየሰማው ላይ አግኝተዋቸዋል ነው የሚለው። ሲያገኟቸው መርሐበን አባታችን አደም መርሐበን ቢብኒ ነው ያሏቸው። ልጅ መርሐበን ግባ አብሽር ነው ያሏቸው የሚለው። ነብዩላህ ኢብራሂምም መርሐበን ቢብኒ ነው ያሏቸው፣ ልጅ ነው ያሏቸው። ሁለታችን ልጅ ነው ያሏቸው። ምክንያቱም አባታችን አደም አቡል በሸር ናቸው፣ ልክቶን አባት ናቸው። ነብይ ኢብራሂም አለይሂ ሰላም ኢብኒ ያሉባቸው የነብያችን የዘር ሐረጋቸው በነብዩላህ እስማኤል ላይ ብሎ ነው የነብያችን የሚመጣው። እስማኤል ደግሞ ኢብራሂም ልጅ ናቸው፣ ለዚህ ነው ኢብኒ ያሉባቸው ይላል። ሌሎቹ ቢነብይ ያሉ ነው ተቀበሏቸው። ከዛ እንግዲህ ዘለቁ ወደ ሰማይ። ከዛም በላይ ሲድረቱል ሙንተሃ የሚባልም አለ፣ ሙስተዋ የሚባል አለ፣ መዓለም አለ፣ ኩርሲይ ሁሉን ኺላፉ ዓርሽ ደርሰዋል አልደረሱም ብቻ ነው ኺላፉ። ከዛ በታች ያለን ዓለም ተቀጥቀው ተደዋል ነው የሚለው። ዓርሽ ላይ ደርሰዋል አልደረሱም መሐለ ኺላፍ ነው። ይሄ ኢዕቲቃዱ ወይንም እምነቱ የሚወጅብን ጉዳይ አይደለም። ይሄን ማወቅ አይጠበቅብህም። ወላሁ አለም ባለቱ ይቻላል ብላ ብዙዎቹ ደርሰዋል የሚል ነገር ነው። من غير كيف واختصار وافترض عليه خمسا بعد 50 فرد. اللهم صل على محمد وعلى وسلم. من غير كيف ጌታቸውን አይተዋል ስንል ያለ ከይፍ ነው። ከይፈ ረአሁ አትልም፣ እንዴት አዩት አትልም። ረአሁ አይተዋል እምነቱ ብቻ ነው የሚጠበቅም። አይተዋል ነው። አይተዋል የሚለው ላይ ባይሆን ይሄ ሱሐቦቹም ተኻልፈውበታል። ሐታ ዓኢሻ ረዲየላሁ ዐንሃ ሚቲ ዓኢሻም አይተዋል ማለት እንዴት ነው በሚለው ረአሁ ቢፉአዲሂ በልባቸው አይተውታል ነው እንጂ በአይናቸው አይደለም ብለዋል ሚቲ ዓኢሻ። ሌሎቹ ግን በርካታ ሱሐቦ ተላልቆቹ ላ ቢዐይነ ረእሲሂ
ማለት ባይናቸው ቀጥታ አይተውታል። አላህ Subhanahu Wa Ta'ala ባይናቸው ነው ያዩት ነው የሚለው። ብዙዎች ትላልቆች የሄዱበት ባይናቸው አይተውታል፣ ባይናቸውም በልባቸው አይተውታል ነው ያለ። ከይፍ ነው ከይፍ እንዴት ነው አይባልም ነው የሚለው። ነብዩላህ ሙሳ አለይሂ ሰላም ከሊሙላህ ናቸው፣ አላህን አነጋግረዋል ሙሳ። ከእሳቸው የበለጠ ግን ነብያችን አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala ጋር ተነጋግረዋል፣ አላህንም አይተዋል ነው የሚለው። ሩየቱላህ Subhanahu Wa Ta'ala አላህ መውጁድ ነው። መውጁድ ስለሆነ መታየቱም ሙሐል አትልም። ሒጃቡን ካነሳው ይታያል። ንግግሩን የማይሰማው ሒጃብ ስለጣለ ነው። ለነቢዩላህ ሙሳ ሒጃቡን አነሳ፣ አሰማቸው። ለነቢያችን ዓለይሂ ሰላቱ ወሰላም ሒጃቡን አነሳላቸው፣ አናገሩትም፣ አዩትም። አላህ ሱብሓነሁ ወተዓላ ያለ ከይፍ ነው። ከይፍ እንዴት ነው አትልም። ሁለተኛም ያለ መሐል ነው፣ ያለ ቦታም ነው። አንዳንዶቹ ነቢያቸው ወደ ሰማይ ዘልቀው አላህን አይተዋል ከተባለ አላህ Subhanahu Wa Ta'ala ከሰባቱ ሰማይ በላይ ስለሆነ ወይንም ሰማይ ላይ ስለሆነ ወይንም አርሽ ስለሆነ ነው የሚል አባባላል። ያን አይደለም። ይሄ ነብያችን አለይሂ ሰላቱ ወሰላም ወደ ሰማይ የወሰዳቸው ሰማይ መወል መላእክታ የመላእክቶች መቀመጫ በመሆኑና ለሪፋ ዑሉዋቸውን የሳቸውን ልቅናን ማሳያ እንጂ ለሌላ አይደለም ነው። አንድ ክብር ያለውን ሰው ወደ ላይ ነው የምታወጣው፣ ወደ ግራውንድ አታወርደው። ግራውንድ አታወርደው፣ ወደ ላይ የምታወጣው ክብር ሲሰጠው ሰውየውን ማለት ነው። ይሄ ነብያችን አለይሂ ሰላቱ ወሰላም ወሊዳ ለማ ወሊደ ሲወለዱ እጃቸው መሬት ላይ አድርገው ራሳቸውን ወደ ሰማይ ነው ቀና ያደረጉት። ይሄ ሪፋዓቸውን አላህ Subhanahu Wa Ta'ala እያሳያቸው እየተቆማቸው ነው ማለት ነው። እና ለአን አላህ Subhanahu Wa Ta'ala في السماء ሰማይ ላይ ነው ማለት አይደለም። አላህ ቦታ የሚፈልግ ጌታ አይደለም። ቦታዎችን ከመፍጠሩ በፊት የነበረ ጌታ ነው። ሰባቱን ሰማዎች አርሽ፣ ኩርሲይ፣ ለውህ ቀለም ማንኛውንም ዓለም ከመፍጠሩ በፊት የነበረ ጌታ ነው። እንደነበረ አለ ነው የምትለው። ይሄ ሰለፍ የኸለፍ የተውል ጉዳይ ራሱን ትሎ አለ መቼም ወክትሳሪን ቃሪን ያለ ሐስር ማለት ነው። ከዚህ እስከዚህ ባለው አዩ የሚባል ነገር የለም። ወፍተረዱ ዐለይሂ በሳቸው ላይ ግዴታ አደረገ። አይ 5 ሶላዋትን 5 አውቃት ሶላትን بعد 50 فرض አይ بعد ما فرض 50 عليهم ማለት ነው። በሳቸው ላይ 50 ፈርድ ካደረገባቸው በኋላና ከወሰነ በኋላ ማለት ነው። በኋላ 5 አደረገላቸው ነው የሚለው ነብዩላህ ሙሳ ነብያችን አለይሂ ሰላቱ ወሰላም ጌታቸው ጋር ሙናጃ አድርገው ተናግረው ሲመለሱ ማለት ነው። ሲሰማዕ ሳዲሳ ስድስተኛው ሰማይ ላይ ናቸው ሙሳ ብለናል። እዛ ሲደርሱ ሙሳ ጋር ተገናኘውና እንደው ከወደ ጌታ ምን ይዘህ መጣህ አሏቸው። 50 ሶላትን በኡመቶች ላይ 3ኛ መጣሁ አሏቸው። ሃይ እርጅዕ ያ ሙሐመድ ተመለስ አሏቸው። ተመለስ ኢኒ ዓለጅቱ በኒ እስራኤል በኒ እስራኤሎችን እኔ ሞክሬያቸዋለሁ። አዝማታ ሁለት ረካዓ መስገድ ያቃታቸው ያንተ ኡመቶች ድኛቸው አጭር፣ ቀዋቸው ደካማ፣ አይችሉልህም። 50 ሶላት እንዴት ነው የሚችሉልህ? በህም ጊዜ አስቀንሳሏቸው ነው። መርሐባ ተመለሱ። 5ቱን አስቀነሱ። አሁንም መጡ። ተመለስ አሁንም አሏቸው። አሁንም 5ቱን አስቀነሱ። 9 ጊዜ አመላለሷቸው። 9 ጊዜ 5 45 ከ50 45 ተለቶ 5ቱን ሰደዋል ማለት ነው። ይሄ 50 ባይሆን ይሄ 5ቱ የምንሰደው የ50ውን ሰዋብ ያዘለ ነው። አልሐሰነቱ ቢዐሽሪ አምሳሊሃ ነው። በአንድ 10 ስለሚታሰብ ነው። አሁን የምንሰዳቸው እኛ 5 አውቃት ሶላት 17 ረካዓዎች ናቸው። ቢምሯቸው አጠቃላይ 17 ናቸው አይደለም? 17 ናቸው። የተወሰነባቸው ስንት ነበር? 170 ረካዓ ነበር። 170 ረካዓ 10ሩ የመቶን ይሸፍናል፣ 7ቱ የ70ውን ይሸፍናል ማለት ነው። እንዴት ነው 50 ሶላት በምን መልኩ ነው ብትል 50 ማለት ዙሁር 40 ዓሱር 40 መግሪብ 30 ዒሻ 40 ሱብሒ 20 ነበር። ምን በተወሰነ ማለት ነው። አንድ ጊዜ ሲመለሱ 17 ረካዓ የሚቀነሱ፣ ሁለተኛ ሲሄዱ 17 ረካዓ 9 ጊዜ 17 153 አያችሁት? 153 ረካዓ ተቀነሰና ሙንቀረች 17 ተቀረች ነው የሚላቸው። አንድ ጊዜ ሲሄዱ ከዙሁር 4 ከዓሱር 4 ከመግሪብ 3 ከዒሻ 4 ከሱብሒ 2 ነው የሚቀነሱ። ያችሁት የስድመር 17 አይደለ? ሁለተኛም ሲሄዱ እንደዚሁ ተቀነሶ አሁን የሚሰደው ቀረ ነው የሚለው። 50ም ላይ እዛችም ላይ 5ቷም እንደቀረች ተመለስ ብሏቸው በር ሙሳ አይ ኢኒ አስተሒ ሚን ረቢ አሉ። ከዚህ በኋላ ጌታዬን ሐያ አርጋለሁ ፈራለሁ አሉ።
الله سبحانه وتعالى يا محمد أمضيت ውሳኔን አጽድቄያለሁኝ لا يبدل قول لدي ከኔ ዘንድ ያለው ውሳኔ አይቀየርም አላቸው ነገር ግን ይችን አምስቷን የ50ውን ሰዋብ ያዘለች አድርጌልሃለሁ ተባሉ ያችን ይዘው ወደ መሬት መጡ ነው የሚለው ይሄ እንግዲህ የሶላትም በፊ ኢሻረቱን ኢላ ዒظም ሸእን الصلاة የሶላት ሻን ከባድ መሆኑን ይጠቁማል የሚለው እና ሐጅ ብትል እነ ዘካ እነ ጾም ነብያችን አለይሂ ሰላቱ ወሰለም ሰማይ ወጥቶ አይደለም የተወሰኑ መሬት ላይ ያሉ ነው በቁርአን የመጣላቸው የሶላት ጉዳይ ግን ሶላት هي ሰማዊ ለአርድይ ይላታል ሰማዊየት ናት ለአርድየት መሬት ላይ የተወሰነች ውሳኔ አይደለችም ሌሎቹ ጋር ታዟል በቁርአን ማሮ ወደ መሬት አቂሙ ሶላቱ ወአቱ ዘካቱ ግን የመጀመሪያ ነብይ አለይሂ ሰላቱ ወሰለም ፈርድ የሆነባቸው የታዘዙት ሰማይ ላይ ወጣው አምስት አውቃት ሶላትና ሶስት ነው የመጡት ይሄ የሶላት ልቅና የሶላትን ደረጃም ከሌሎቹ የበለጠ ሪፋዕ العلو እንዳለው ያሳያል ነው ምክንያቱም የሌሎቹ ሶላትም ሲታዘብ በመሬትም ሐጅም ዘካም አብረው ነው ሶላትን ለብቻው ለግሏ አምስት አውቃት ሶላት በተለይ ማለት ነው እንዲኩ ሶላት ቁጥሩ ማለ ግን على هذه الهيئة በምንሰዱ በዝባ አምስት አውቃት ሶላት አስተባብሪ አይደለም ይሄ ሶላትን ልቅና የሚያሳያ ከፍታ አንነላ ያን ይዘው ተመለሱ ነብዩ አለይሂ ሰላቱ ወሰለም